بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى اللهم على نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله يا رياضة اللسان كتاب درساتنا نكترنا ببالفو يعقوب نبتو يمزاري من نكتلو كبواد فيدل هنا المعنى ضاد فيدل موجودتو يملاساتችን ጎን ሐፋ اللسان የመላሳችን ጎኑ ከሶትዩ ከሚገኙ የመንጋጋ ጥርሳችን ጋር ሲጋጭ የሚወጣ የሆነ ፊደል ነው ዳል ፊደል ብዙ ጊዜ ዳል ፊደል አወፍሮ ለማውጣት ይሞከራል ትንሽ ضاد ፊደል ለመምድ ያስፈልገዋል ከመላሳችን ጎን ነው የሚወጣው ከመላስ ጎን በትክክል ተድሪብ ያደረግን እየተለማመድን ከመላስ ጎን ብቻ ለማውጣት መጣር አለብን ማለት ነው ምክንያቱም አንዳንድ ፊደላቶች በሌላ ፊደል ተቀይሮ ሲቀራ ቁርአን ላይ የትርጉም ለውጥ የሚያመጣበት ሁኔታ ይከሰታልና እሱ ነገር እንዳይከሰትብን በትክክል ከመላሳችን ጎን ለማውጣት መጣር አለብን ሌላው ضاد ፊደል ባህሪዎች አሉት ፊደላቶች የፊደላቶች ባህሪ አለ ወደ 18 የሚጠጉ የሆኑ ፊደላቶች ባህሪ አሉ የተጅዊድ ምሁራኖች ያስቀመጧቸው የሆኑ يعني የፊደላቶች ባህሪ ማለት ነው እና ከነዛ ውስጥ ضاد ፊደል ለምሳሌ ከድምጽ አንፃር ረኸዋ ባህሪ ያለው የድምጽ መለቀቅ ባህሪ አለው ከትንፋሽ አንፃር ደግሞ من حيث جريان النفس ከትንፋሽ ወይም ከአየር መዘጋትና መለቀቁ አንፃር ጀህር ባህሪ ያለው ማለት ነው ትንፋሽ ሙሉ ለሙሉ የሚለቀቅበት ሳይሆን ትንፋሽ የሚዘጋበት ባህሪ ያለው ፊደል ነውና ረኸዋ ባህሪ ያለው ማለት ነው አፍወን የጀህር ባህሪ ያለው ከትንፋሽ አንፃር ከድምጽ አንፃር ደግሞ ከሆነ ረኸዋ ባህሪ ያለው ማለት ነው ስለዚህ ሌላው ደግሞ ባህሪው ምንድነው ኢስቲዕላ የሚባል ባህሪ ያለው ከሰባቶቹ የሚወፍሩ ፊደላቶች ውስጥ አንዱ ነው አቅሷ ሊሳን ወይላኛው ላንቃ የሚወጣበት የሆነ ፊደል ነው ሌላው ضاد ፊደል በተመለከተ እሱን ብቻ ልዩ የሚያደርግ የሆነ ባህሪ ያለው ደግሞ ተቃራኒ ያለ ከሌላቸው ባህሪያቶች ውስጥ ደግሞ ኢስቲጣላ የሚባል ባህሪ ያለው ማለት ነው ኢስቲጣላ የሚባል ባህሪ ያለው ኢስቲጣላ ማለት ضاد ፊደል ስናወጣ የመላሳችን ጎን ነው ትንሽ መታጠፍ የሆነ ሁኔታ ይኖረዋል ልክ ድምጹ ሲወጣ ግን ብለን ምላሱን ድምጻችን ማውጣት ስንጀምር ያ ይታጠፍ የነበረው የሆነው ምላሳችን ወደፊት ይዘረጋል ማለት ነው እና ያ ነው ኢስቲጣላ ማለትና በተለይ ሱኩን ሲሆን ያንን ባህሪ ትክክል መስጠት አለብን ማለት ነው እንጂ ቀለቀላ ያደረግን እንደ ዳል ፊደል ቀለቀላ ባህሪ የለውም እንደዛ ማድረግ የለብንምና እሱን እንትን ማለት አለብን ማለት ነው ባረከላሁ ፊኩም እንቀጥላለን ቢስሚላሂር ረህማኒር ረሂም الضاد ضادን በትክክል እዚህ ጋር በቀይ የተጻፈው الضاد ነው የሚለው እሱን በትክክል ማለት አለብን ቀጣዩ እዚህ ጋር ያለው የምትመለከቱት የሚል ነው ስንል ضاد እንግዲህ ኢስቲጣላ የሚባል ባህሪ ያለው ብለናል ምላሳችን ወደፊት ይዘረጋል ወደ ጫፉ ይሄ ይታጠፍ የነበረው ይዘረጋልና ያ ነው ኢስቲጣላው የሚባለውና እንደዚሁም ረኸዋን ባህሪ ያለው ውስጥ ላይ ያለው የሚለው ውጭ ላይ ድምጽ አይወጣም ቀልቀላ ሆነ አይወጣም እንደዳል አቡ አንልም አቡ አይባልም በዚህ መልኩ ነው የሚሆነው ማለት ነው እና ይሄንን ባህሪውን በትክክል ዳልን ተከተን ማውጣት የለብንም ይሄን ضاد ፊደል በትክክል ከራሱ ቦታ ከራሱ መውጫ ቦታ ላይ ማውጣት አለብን طيب ከታች ያለው ምሳሌ ከላይ ቀይ ያለው ቀዩን ከላይ ያመጣ ነው የሚለው ታችም ብለን መጀመር አለብን የኢስቲዕላ ፊደል ነው ይወፍራል እሷም እንደዚሁ ضማ ስለሆነ ትወፍራለች ያው በከፊል ከሚወፍሩና በከፊል ከሚቀጥኑ ፊደላቶች ናት ለምሳሌ ضማ ስትሆን ፈትሐ ስትሆን ትወፍራለች ከዚህ በፊት እንዳየነው እዚህ ጋር እናወፍራታለን እንደዚሁም ደግሞ ሸዳናት እናጠብቃታለን
ሩ ጠበቅ አድርገን አወፍረን ያንን ተክራሩን የሚጠላየውን ተክራር ሳይመጣብን በትክክል ራን አወፍረን ማውጣት አለብን እንዲህ ደግሞ መጨረሻ ያለችው ውሃ ማቆሚያ ላይ ስለሆነች ያው በሱኩን ነው የምትደረገው ረኸዋ ባህሪ ያለ ድምጽ የመለቀቅ ባህሪ ያለ ራሱ ሩህ ረኸዋ ያንን ድምጿን መልቀቅ አለብን ማለት ነው الضره ቀጣዩ አሁንም ቦዲ ራሱ ስኩን ነው ضريبه መጨረሻ ላይ እዚህ ጋር ቦዲውን ከቦዲው ዶራ ስንሄድ ድምጽ የሚወጣበት ሁኔታ አለ ያው ከራው ጋር መውጫው ቦታው ትንሽ ተቀራራቢ ስለሆነ ምላሳችን ጫፉና ምላስ ጎን ላይ የሚወጡ ፍጅራቶች ስለሆኑ ማለት ነውና በትክክል እሱን እንትማት አለብን ሌላው ሐምዘቱል ወስል ነው እዚህ ጋር ላይ ሐምዘቱል ወስል በከስራ ነው የሚነበበው በከስራ የሚነበብበት ምክንያት ያው ከዚህ በፊት አይተናል ሐምዘቱል ወስል በፈትሐ የሚነበበው ከሱ ቀጥሎ የመጣው ፊደል አሁን ምሳሌ ቦዲ ላይ ያለው ቦታ ላይ ላም ፊደል ቢመጣ ነበር በፈትሐ ይነበባል ሌላው በضمه የሚነበበው ሶስተኛው ፊደል አሁን በዚህ ቦታ ላይ ራ ማለት ነው ሶስተኛው ፊደል መሰረታዊ የሆነው ضمه ሐረካ ይዞ ቢመጣ ነበር እዚህ ጋር ያለው ደግሞ ከራ እንደምትመለከቱ ሶስተኛው ፊደል ከስራ ነው ስለዚህ በضمه ይነበባል ማለት ነው ሐምዘቱል ወስል በፈትሐ ወይም በضمه ካልተነበበ በምንድነው የሚነበበው በከስራ ነው ስለዚህ እዚህ ጋር ከስራ አድርገን ነው የምናነበው ሐምዘቱል ወስል የሚነበበው በሱ ጋር ስንጀምርበት ነው እሱ ጋር ጀምረን ስናነብ ነው ማለት ሐምዘቱል ወስል ላይ ጀምረን የምናነብበት ከሆነ ነው የሚነበበው አሁን እዚህ ጋር እየጀመርንበት ነው ከሐምዘቱል ወስል ነው የምንጀምረው ስለዚህ የሚነበበው ደግሞ በከስራ ነው ማለት ነው ሌላው ራ ከስራ አራት ትቀጥናለች ሪ ባደሙ መጨረሻ ላይ ያው ያቆምንበት ስለሆነ ቀልቀላ ፊደል ነው እነዚህ ቁጥብ ጀድ የሚባሉ ፊደላቶች ቀልቀላ ፊደላቶች ስለሆኑ ቀልቀላነቱ ደግሞ ኩብራ ነው ቀልቀላውን ኩብራ እናደርጋለን በዚህ መልኩ እናነባለን ማለት ነው ኢድሪበ ቀጣዩ ነው ሐምዛው ضمه ነው ከንፈራችን ወደ ውጭ ተሰብስቦ መውጣት አለበት ضماውን ለማያመላክት ዘንድ ኦር እዚህ ጋር ኦር ስንል ሐምዘቱል ወስሉ በضمه ነው የሚነበበው እዚህ ጋር ሐምዘቱል ወስል ነው ልክ እንደዚህኛው ማለት ነው ሐምዘቱል ወስል ግን እዚህ ጋር ላይ የሚነበበው በምንድነው በضمه ነው ምክንያቱም ከሱ ቀጥሎ የመጣ ፊደል ላም አይደለም በፈትሐ አይነበብም ከሱ ቀጥሎ ሶስተኛው ፊደል ደግሞ መሰረታዊ ሆኖ ضمه ነው ስለዚህ መሰረታዊ ضمه ዋው ስኩን የሌለው ማለት ነው እሱ ከሆነ ደግሞ በضمه ነው የሚነበበው ብለናል ስለዚህ ጋር በضمه እናነባዋለን ማለት ነው ሌላው ራ ስኩን አድርገን እናቆምባታለን ራ ስኩን ራ የመወፈርና የመቅጠም ባህሪ ያላት ብለናል ስኩን ከሆነች ከሷ ቀድሞ የመጣውን ፊደል ሁኔታውን አይተን ነው ራን የምናወፍረው ወይም የምናቀጥነው ማለት ነው ስለዚህ እዚህ ጋር ራሱ ስለሆነች ከሷ ቀድማት የመጣው ፊደል እናያለን ከሷ ቀድማት የመጣው ፊደል ጧ ነው ሐረካው ደግሞ ضمه ነው ስለዚህ ቀድማት የመጣው ፊደል ضمه ስለሆነ ራ ተወፍራለች ማለት ነው نعم ራን ደግሞ እናጠብቃታለን ያው ሸዳም ናት እንደምትመለከቱት የሸዳ ምልክት አላት አወፍረንም አጥብቀንም ነው የምናወጣት ማለት ነው ጦር በትክክል ረኻዋን ባህሪ ያላት ያው ድምጿ ትንሽ ረዘም ይላል ጦር طيب ይሄን ይመስላል ማለት ነው ቀጣዩ ቦዲ ፈትሐ ሲሆን ቦ በትክክል ከምላስ ጎን ይወጣል ፈትሐ ስለሆነ አፋችን መጠነኛውን መከፈት ያመጣል ቦ ይሆናል ማለት ነው ቦ አንስበውም ከዚህ በላይ ቦ ይቃሉ ምሳሌ ضيقو ቦንድራ እንላለን ከላይ ያመጣነውን ያ ደግሞ ሸዳናት እና ጥብቀታን ያው አንድ ሸዳ ፊደል ማለት ሁለት ፊደል ነው የምናነበው ቦይ የሚለው ስኩን ነው ይ ስንልም ከሰረው ባንዲ ሲሆን ሸዳ ሆኖ ስናነበው ቦይ እንደዚህ ከዛ ደግሞ ቋፍ ያው
አሊፍ ስኩን አለው ፈተሐተይን አለው ሱጋ ቆመንበታል መዱ المد العوض ነው ሁለት ሐረካ ይሳባል የመወፈር ደረጃው ደግሞ ቋፍ አንደኛ ነው አሊፍ ስኩን ስለመጣበት ቋፍ ፈትሐው ነው ከሱ ቀጥሎ አሊፍ ስኩን ከመጣበት የመወፈር ደረጃው አንደኛ ነው ቆ በትክክል ወደፊት እናያቸዋለን መራቲብ التفخيم የሚወፈሩ ፊደላቶች ደረጃዎች አላቸው ብሎ አስቀምጧቸዋል እዚህ ኪታቡ ላይ በቦታው እናያለን ግን እዚህ ጋር በደንብ እናወፍረው ቋፉን ضيق طيب كسرات يوم ضي በትክክል ከስራ እናድርግ ضي የቃሉ ምሳሌ ضد ልብ በሉ ይሄ ዷዲ ነው ይሄኛው ዳል ነው ይሄንን ከመላስ ጎን ይሄን ከመላስ ጫፍ ضد ضد ضم ሲሆን ቡ ይሆናል ከንፈራችን ወደ ውጭ ይወጣል ቡ ያኒ አንሰብም ቡ ማለት አይደለም ቡ በዚህ መልኩ ከመላስ ጎን ነው አሁን የሚወጣው ቧዲ ነው ፊደሉ ምንም የተለየ ነገር የለም ضማ ከመሆኑ ውጭ ማለት ነው ቡር እዚህ ጋር ضማ እንትናት ضም ማለት نعم ግን ስናቆምባት ስኩን ትሆናለች ራ ስኩኑና ከፊቷ ቀርማት የመጣፊቱ ضማ ስለሆነ ራ ተወፍራለች ማለት ነው እንደዚሁም ደግሞ ራ ምንድናት ሸዳናት ያው ተጣብቃለች ማለት ነው ቡር طيب ቀጣዩ አሊፍ ስኩን ኑር ሲመጣ ቧዲ ፈተሐው ነው ከሱ ቀጥሎ አሊፍ ስኩን ሲመጣበት ያው حرف الاستعلاء ነው ቧዲ የመወፈር ደረጃው አንደኛ ነው አይ የእስቲዕላ ፊደላቶች የሚወፍሩ ፊደላቶች ፈተሐው ነው ከነሱ ቀጥሎ አሊፍ ስኩን ከመጣ የመወፈር ደረጃቸው አንደኛ ነው ማለት ነው ይቃሉ ምሳሌ ضاقت ቧዲን እናወፍረዋል የመወፈር ደረጃ ያለው እዚህም ጋር ሁለት ሐረካ ይሳባል ቋፍ من حروف الاستعلاء ነው የሚወፍር ፊደል ነው ሁለተኛ ደረጃ ነው ፈትሐ ብቻ ስለሆነው የመወፈር ደረጃ ሁለተኛ ነው ታዲያ ደግሞ እዚህ ጋር ስኩን አድርገን ያቆምንባት ነው ስኩንና ተሷራሷ የድምጽ መዘጋትና የትንፋሽ መለቀቅ ባህሪ ያላት እሱም በቅደም ተከተል ማውጣት ነው ድምጹን እንዘጋለን ትንፋሹን እናወጣለን ማለት ነው እንዴት ቦቆት መጨረሻ ላይ የምትወው ትንፋሽ ሷራትን ሐምስ ማለት እሷን መጨረሻ እናወጣለን ቦቆት طيب ቧዲ ከስራ ሆኖ በያስኩን ሲሳብ ማለት ነው የመወፈር ደረጃው ይሄ መጨረሻ ነው ከስራ ሲሆን መሆኑ የመወፈር ደረጃው መጨረሻ ይሆናል ምክንያቱም ማወፈርና ከስራ ተቃራኒ ሁኔታ ናቸው ያላቸውና ከስራ ሲሆን ያው የመወፈር ደረጃው ዝቅተኛ ይሆናል ይቀጥናል አንልም ضي ይሆናል የቃሉ ምሳሌ ضيزا ቧዲ ضم ሆኖ በዋው ስኩን ሲሳብ ቡ ምሳሌው ቃል የመጣው ራ ተወፍራን ፈትሐ ስለሆነች ቧዲው ቡ ብለናል ሁለት ሐረካ እንስበዋለን ረቡ طيب هنا مثلا ضاد ቀጣዩ ደግሞ ጧ ነው አጦ እንላለን እዚህ ጋር ያለው ይሄ ቀዩ ማለት ነው መጀመሪያ ያለው ፊደሉ ስሙ ነው ጧ የመውጫ ቦታዋ የምላሳችን ጫፍ ከላይኛው የፊት ጥርሳችን ስሩን ሲነካ ነው ስሩን ማለት ነው የበቀለበትን ቦታ ማለት ነው ከጧ ጋር ሌላ ሁለት ፊደላቶች አብሮ የሚወጡ አሉ ለምሳሌ ጧ አንዷ ራሷ ናት ሁለተኛው ዳል ሶስተኛው ደግሞ ታ ማለት ነው ጧ ዳል ታ መውጫ ቦታቸው ተመሳሳይ ነው ጧን የአማርኛውን ጣ አድርገን መተካት የለብንም ጧ ይባልም ጧ ካልን እሱ ሌላ ነው ይለያል መخرጁ ራሱ ማለት ነው እና በትክክል ጦ አድርገን ለማውጣት መጣር አለብን ከባህሪ አንፃር ጦ
كتنفاش ملققنا مزقات هنصر من حيث جريان النفس يا جهر بحرين يالت همسنا جهر تبولي كفر لو كتنفاش ملققنا مزقات هنصر تنفاش ملقق باچو فحثه شخص سكت እነዚህ 10 ፊደላቶች ናቸው ከዚህ ውጭ ያሉት ጀህር ናቸው ጧ ሚን ሑርፊ الجهرናት ማለት ነው ከድምጽ አንፃር ደግሞ ሚን ሑርፊ ሸዲዳናት يعني ከድምጽ አንፃር ፊደላቶችን ባህሪ ሸዲዳ ረኻዋ በይንያ ብለን እንከፍላቸዋለን ከነዛ ውስጥ አጅጡ ቀጢን በከት የሚባሉ ፊደላቶች ሸዲዳ ባህሪ ነው ያላቸው ሸዲዳ ባህሪ ያለ ድምጿ ይዘጋል በተለይ ስኩን ስትሆን ድምጿ ይዘጋል ነገር ግን ያው ስኩን ስትሆን አረቦች ድምጿ የሚዘጋ ከሆነ እንዴት መውጣት እንዳለባት ዘዴ ሲያወጡላቸው እነዚህ ቁጡ ጀድ የሚባሉ ፊደላቶች የቀለቀላ ባህሪ ተሰጥቷቸው ይወጣሉ በቀለቀላ ነው የሚወጡት ማለት ነው ስኩን ሲሆን طيب ሌላው ደግሞ من حروف الاستعلانات የምትወፍር ፊደል ናት ጧ ተወፍራለች ከሰባቱ የሚወፍር ፊደላቶች አንዷ ናት ማለት ነው طيب አጡ አሁን እዚህ ጋር ስኩን ስለሆነ ቀለቀላ ነው የምናደርጋት አጡ የቃሉ ምሳሌ አጡፋአሃ ይሄን በትክክል ማውጣት ነው እዚህ ጋር ምንም ችግር የለም ኢጡማአን እዚህ ጋር ከታች ያለው ሐምዘቱል ወስል በከስራ ነው የሚነበበው ያው ቅድም የዘረዘርናቸውን የፈትሐና የضمውን መስፈርት ስለማያሟላ ከስራ ነው የምናደርገው ኢጡ ይሄ ቀዩ ከላይ ያለው ነው ደግሞ ኢጡማአን እዚህ ጋር ኑን ሸዳ ስለሆነች የመወፍር አፍወን የጉና ደረጃዋ አክመል ነው ሁለት ሐረካ ያክል ጉናውን ማቆየት አለብን ኢጡማአን ሳይሆን ኢጡማአን በዚህ መልኩ ማለት ነው ኦጦ ኑጡፋህ ያው ኦጦ ብሎ ኑጥፋ ብሎ ነው ያመጣው ቃሉ ምሳሌ ምክንያቱም ያው ቁርአን ላይ ኦጦ ብሎ ምሳሌ ስለሌለ ነው ሐምዛ ضم አርገን ጣስኮን አርገን ቁርአን ላይ በዚህ የሚጀምር የሆነ ቃል ስለሌለ ኦጦ ብለው ነው ያመጡት ታች ላይ ኑጥ በሚለው ተተክቷል ማለት ኑጡፋህ ጦ ፈትሐ ሲሆን ጦ አፋችን ይከፈታል ፈትሐ ሲሆን መጠነኛው ነው መከፈት طيبه እቺ ያዋ ሸዳናት ሁለት ፊደል ነው የምናነበው አንድ ሸዳ ፊደል ሁለት ፊደል ስላለ ማለት طيبه ከስራ ስትሆን ጧ ፈትሐ ስትሆን የመወፈር ደረጃዋ ሁለተኛ ነው የሚሆነው ታች ላይ እናያቸዋለን ኢንሻአላህ በቦታው የሚወፍር ፊደላቶች ደረጃ አላቸውና ኢስቲዕላ ፊደል ፈትሐ ሲሆን የመወፈር ደረጃ ሁለተኛ ነው አንደኛ የሚሆነው እዚህ ጋር አሊፍ ስኩን ሲመጣበት ፈትሐ ሆኖ አሊፍ ስኩን ሲመጣበት አንደኛ ፈትሐ ሲሆን ሁለተኛ ضማ ሲሆን ሶስተኛ يعني ስኩን ሲሆን አራተኛ አሁን እዚህ ጋር ስኩን እያደረግን ያለበብበት አራተኛ ነው እንደዚሁም ደግሞ መጨረሻ ከስራ ሲሆን ደግሞ ምን ይሆናል አምስተኛ ማለት ነው ይሄ ከስራ ሲሆን አምስተኛ ይሆናል ስለዚህ እነዚህ የሚወፍር ፊደላቶች ደረጃቸው ነው طيب ቀጣዩ ነው ከስራ ሲሆን ማለት ነው የመወፍር ደረጃው ዝቅተኛ ነው አይ አምስተኛ ደረጃ ነው የሚሆነው ከስራ ሲሆን ብለናል ስለዚህ መጨረሻ ነው ደረጃው ማለት ነው ያው ይቀጣን ላንልም የመወፍር ደረጃው ግን ዝቅተኛ ነው طيباق قف يموفر درجة عندنا ነው መዱል عوض ነው ፈትሐተይን ነው አሊፍ ስኩን እና አቁስላ አቁምነበት እዚህ ጋር ضيق እንዳልነው እዚህም ጋር طيباق طيب ሌላው ضم ሲሆን ነው የመወፈር ደረጃው ሶስተኛ ነው ጡ ከንፈራችን ወደ ውጭ አሞጥሞጠው ይወጣሉ የቃሉ ምሳሌ طغيانا غين من حروف الاستعلاء ነው ይወፍራል ረኻዋ ነው ድምጹ ይለቀቃል ስለዚህም በትክክል እንትን እንበለው ማለት ነው
طغيانا አሊፍ ስኩን ኑሮ ሲመጣ ወይም ባሊፍ ስኩን ሲሳብ እዚህ የመወፈር ደረጃው አንደኛ ነው ጧ የሚሆነው ጦ ጦ ጦዐህ ጦዐህ የሐዋ ወደ ታዋ ወደ ሀ ትቀየራለች እያቆኑበት ስለሆነች ከስራ ሲሆን ጦይ ጦይ የቃሉ ምሳሌ ጦይና ጦይና ዋው ስኩን በዋው ስኩን ሲሳብ ጡ ምሳሌው ጡባ ጡባ طيب ይሄ መስሏል ማለት ነው ቀጣዩ ደግሞ ቫ ነው አዎ አዎ ቫ መውጫወታው የምላሳችን ጫፍ ከላይኛው የፊት ጥርሳችን ጫፉን ወይም ደግሞ የምንነክስበትን ቦታ ሲነካ ነው ከሱ ጋር የሚወጡ ፊደላቶች ሌሎች ሁለት ፊደላቶች አሉ ዛልና ዛል ሳና ቫ ማለት ነው ከሱ ጋር ሁለት አሉ ያው ሳና ዛል አብሮ ይወጣሉና ይሄኛው ቫ የሚለየው እንዴት ነው የድምጹ ይወፍራል የእስቲዕላ ፊደል ነው ወፈር ይላል እንጂ መውጫወታው ከሳና ከዛል ጋር ነው የሚወጣው ከመውጫወታ አንፃር ከባህሪ አንፃር ደግሞ ድምጹ አንደኛ ድምጹ የሚለቀቅ ፊደል ነው ረኻዋ ባህሪ ያለው የረኻዋ ባህሪ ያለው ቫ ማለት ነው እንደዚሁም ደግሞ ከትንፋሽ አንፃር ያው ትንፋሽ የሚለቀቅበት ሳይሆን ትንፋሽ የሚዘጋበት ነው ያኔ የጀህር ባህሪ ያለው እንደዚሁም ደግሞ ከሰባቱ የሚወፍር ፊደላቶች ውስጥ አንዱ ነው ኢስቲዕላ ፊደል ነው ይወፍራል በሁሉም ሁኔታ ይወፍራል ማለት ነው እንደዚሁም ደግሞ ያው ሌላ ባህሪ ካየን ኢጥባቅ የሚባል ባህሪ ያለው ኢጥባቅ ምላሳችን ከሁሉም አቅጣጫ ከላይኛው ላንቃ ጋር ሄዶ መላተሙ ነው ከነዚህ መሳሰሉ ባህሪያቶች አሉት እሱን እንሰጣለን መውጫ ቦታውን በትክክል መጀመሪያ ማውጣት አለብን ያኒ ፊደል ባህሪ ትክክለኛ ባህሪውን ለማግኘት ከትክክለኛው ቦታ መውጣት አለበት መጀመሪያ ምክንያቱም ሲፈቱል ሁሩፍ ማለት ሃይአቱ ኹሩጂሂ ሚን መኽረጂሂ ማለት ነው አንድ ፊደል ከመውጫ ቦታው ሲወጣ የሚኖር የሆነ ባህሪ ሁኔታ ማለት ነው ሲፋ ማለት ስለዚህ ሲፋን ለማግኘት ከመውጫ ቦታው በትክክል መውጣት አለበት ምክንያቱም ከመውጫ ቦታው ሲወጣ የሚኖረው ሁኔታ ሲባል መውጫ ቦታው በትክክል ካልወጣ خلاص ሌላ ነገር ነው የሚሆነው ማለት ነው በትክክል ባህሪው አይገኝምና በትክክል መውጫ ቦታውን አውጥተን ተግባራዊ ማድረግ አለብን ባህሪያቶችን ማለት ነው አው ለም ኢው ወዒዝሁም ኢው ያለው ድምጹ ዝጋ ላይ ስኩን ስለሆነ ባህሪው በጣም ጎልቶ ይወጣል ድምጹ ይለቀቃል ይወፍራል በደንብ ኢው ወዒዝሁም تظهرون ኦቭን ያለው እዚህ ጋር ቶቭ በሚለው ነው የመጣው ቁርአን ላይ ያው በዚህ ጋር ላይ እንጂ ከቫሱኩን ነው ከሱ በፊት ቦም ሐምዛ ሰለም ቃል የመጣበት ቃል ስለሌለ ቶቭ ብለው ነው ያመጡት እዚህ ጋር ምሳሌው ማለት ነው طيب ፈትሐ ሲሆን የመወፈር ደረጃ ሁለተኛ ነው እዚህ ጋር ሱኩን ሲሆን አራተኛ ነው የሚሆነው ሱኩን ሲሆን ያኒ ሁለተኛ ነግሬያችኋለሁ አይደል አሁን እዚህ ጋር ጧ ላይ የመወፈር ደረጃ አንደኛ ደረጃ የሚሆነው የሚወፍረው ፊደል ፈትሐ ሆኖ አሊፍ ሱኩን ተከትሎ ሲመጣ ሁለተኛ የሚሆነው ፈትሐ ሲሆን ሶስተኛ የሚሆነው ضማ ሲሆን አራተኛ የሚሆነው ሱኩን ሲሆን እዚህ ጋር ያለው ማለት አምስተኛ የሚሆነው ደረጃ ደግሞ ከስራ ሲሆን ነው ማለት ስለዚህ እነዚህ ሰባት የሚወፍሩ ፊደላቶች አምስት የመወፈር ደረጃ አላቸው ማለት طيب ظلموا ضي የመወፈር ደረጃው ዝቅተኛ ነው ይሄ ظلا እዚህ ጋር ظلሙ ስንል ግን መጠንቀቅ ያለብን ላሙን አንዳንድ ሰዎች እንደዚህ ይሄ ቃል ሲመጣ ላሙን የማወፈር ሁኔታ አለ ظلሙ ብሎ ነገር ማለት ነው ይሄ የሚወፍረው ዛ ብቻ ነው እንጂ
ላም አይወፍርም ማለት ነው። ላም እዚህ ጋር የሚወፍር ፊደል አይደለም። ቫን ብቻ ነው ማወፈር ያለብን። ظلموا لا ظلموا ظي ظلا ظ ضم ሲሆን ظ የመወፈር ደረጃው ሶስተኛ ነው። የቃሉ ምሳሌ ظلما ظلما ኪላማን በይንያ ማድረግ አለብን። እዚህ ጋር እንደረሳሁት ነገር ظላ ስንል ላሙ ላይ ሸዳለው። ስለዚህ ላማን በደንብ ማጥበቅ አለብን። ውስጥ ላይ ያለችው ያው ሸዳ ሆነ ማለት ውስጥ ላይ ስኩን አለው ማለት ነው። ظላ ነው እንጂ ظላ አይደለም። ظላ ብለን ነው የምናነበው ይሄንን። እዚህ ጋር ደግሞ ላማን በይንያ ነው የምናደርጋት። ድምጿ የተወሰነ የመለጠጥ ባህሪ ያላት ظልማ ظልማ አሊፍ ስኩን ኑረት ሲመጣ ወይም የመወፈር ደረጃው አንደኛ ነው የሚሆነው። እዚህ ጋር ፈትሐ ሲሆን እና ከሱ ቀጥሎ አሊፍ ስኩን ሲመጣ ሁለት ሐረካት ስበዋል። እዚህ ظالم ሚማን በትክክል ጉናዋን ማውጣት አለብን። ይሄ ውስጥ ቀድሞት የሚወጣው የሆነ ድምጽ አለ። እሱ ማሰማት አለብን። عظيم عظيم ذو تعظون تعظون ኑናን መጨረሻ ላይ ጉናውን በትክክል ማውጣት አለብን ማለት ነው። طيب ቀጣዩ ፊደል ደግሞ አይን ነው። አልዐይን አልዐይን አይን ፊደል ነው። አይን መውጫወታው ከጉሮሯችን መካከለኛው ክፍል ነው የሚወጣው። ሚን ወሰጢ አልሐልቅ ማለት ነው። ከሱ ጋር ሐ ይወጣል። ሐ ፊደል አይንና ሐ ከጉሮሮ መካከለኛው ክፍል ነው የሚወጣው። ያ ቦታ ያው ሊሳኑል ሚዝማር የሚባል ቦታ አለ እና ከዛ ቦታ ነው የሚወጣው ማለት ነው። ስለዚህ ከጉሮሯችን መካከለኛው ክፍል ይወጣል። ከባህሪ አንፃር ደግሞ ከትንፋሽ አንፃር ትንፋሽ የሚዘጋበት ፊደል ነው። የሐምስ ፊደል አይደለም፣ ባህሪው ጀህር ነው ማለት ነው። ከድምጽ አንፃር ደግሞ በይንያ የሚባል ባህሪ ነው ያለው። በይንያ ድምጹ መካከለኛ በሆነ ሁኔታ ድምጹ ይለጠጣል ማለት ነው። እንደ ረኻዎችም ሳይሆን መጠነኛ የሆነ ማለት ነው። طيب እዚህ ጋር ይሄን ስናነበው ሀምዛውን እናወጣለን። አይኑን ማለት አይኑ ደግሞ በይንያ ነው። ድምጹን የተወሰነ ለጠጥ ምሳሌው ለዚህ ለሚለው አዕለም ከፊቱ ከስራ ያው በሐምዛ ከስራው ነው በስ ይመጣ ማለት ነው። ኢዕተደው ጨዋዋ ረኻዋናት መጨረሻ ላይ ኢዕተደው ኡዕቡዱ ዓሊምቱም ሁለት ሚሞች አሉ። ሁለቱም ስኩን ናቸው። ስለዚህ በደንብ እኩል ድምጻቸውን እኩል ማድረግ አለብን። ዓሊምቱም ከስራ ሲሆን ዒደተሁም ዑምያ መድ አለው። እዚህ ጋር እንስበዋለን። አይኑን ካወጣን በኋላ ሁለት ሐረካ እንስባለን። ዓሃዱ ዒዳ
عوقب عوقب باوا መጨረሻ ቀለቀላናት እዚህ ጋር ላይ عوقب ስንል عوقب ቀጣዩ ፊደል ደግሞ غين ነው الغين الغين غين የመውጫው ቦታው የጉሮሮአችን ቅርቡ ክፍል ከጉሮሮ ቅርቡ ክፍል የሚወጣ ፊደል ነው ከغين ጋር ኸ ፊደል አብሮ ይወጣዋል ኸና غين መውጫ ቦታቸው አንድ ቦታ ላይ ነው ማለት ነው ሌላው ከባህሪ አንፃር ደግሞ ከትንፋሽ መለቀቅና መዘጋት አንፃር የጀህሩ ባህሪ ያለው يعني ትንፋሽ የሚለቀቅበት አይደለም ማለት ነው ሌላው ከድምጽ መለቀቅና መዘጋት አንፃር ደግሞ يعني የረኸዋ ባህሪ ያለው ፊደል ነው ማለት ነው ረኸዋ ድምጹ የሚለቀቅ የሆነ ፊደል ነው ሌላው የኢስቲዕላ ባህሪ ያለው ከሰባቶቹ የሚወፍሩ ፊደላቶች ውስጥ አንዱ ነው ይሄንን የመሳሰሉ የሆኑ ባህሪያቶች አሉት ማለት ነው طيب أو وفر أو أغنياء أغنياء أو كذي يالنون أو أتاكين ديجمال أو أغنياء زي همزة ومجرى شاري بسكون بهمزة بسكون من أقوم بعد مدو ودي مدو لازم يقرب هنا البال مدو المتصل ما قوم عليه اسمه وسمته ስለዚህ ትንሽ ረዘም ማድረግ አለብን أغنياء اغترف اغترف رام توفر لك እዚህ ጋር ላይ ፈትሐ ስለሆነች اغترف فتنفاش መለቀቅ ባህሪ ያላት ሐምስ ለዙም ረኸዋን ባህሪ ያላት ስለዚህ በትክክል እሱ እንትን ድምጿም ይለቀቃል ማለት ነው اغترف أغشيت توا شديدنا همس بحر يالله يدمس ملققنا يتنفاش عفوا يدمس مزقاتنا يتنفاش ملقق مالته أغشيت غ فتحانو يموفر درجة وهلتين يانو قدمنا قدراتشو استعلاف ذاتو درجاتشون سنة غيب غيب እዚህ ጋር መዱልን ነው የሚሆነው የመድ ስኩን አድርገን ካቆኑ በፊት ያው ያ ስኩኗ ሊን ስለሆነች መዱልን ነው ሳብ እናደርገዋለን غيب غشاوة غشاوة غلف 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 سنل كلامه بينيانات فاوا ديمو رخوانات فاوا كلامه ديمص مبلط አለበት እንጂ ላማን ደሞ አንተም ብለና ሳጠል ቀለቀላ ማድረግ የለም غلف አይባልም غلف ይሄ ሙፈር ደረጃው አንደኛ ነው አሊፍ ስኩን ተከትሎት መጥቷል ፈትሐ ሆኖ غالب غالب يغيظ ورخاء ባህሪ ያለው በትክክል አወፈረን ድምጹም ለቀቅ ማድረግ አለብን የመጨረሻው يبغون ችምባዋን ቀለቀላ ማድረግ የበ በትክክል يبغون ይሄን ይመስላል የዛሬው ትምህርታችን هذا والله اعلم سبحانك اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك